ከቤት ልወጣ ነው። እዚህ ለምን እኔ ላይ ጓመት ነው? ለምንድን ነው እኔ ላይ የምትመለሺው? እኔም ወድሻለሁ። እኔ እንደምወድሽ ታውቂያለሽ በደንብ ጠንቅቀሽ። እሺ ተሰቃየሁ እኔ። አልበዛም እንደ ሄዱ እንዴ? እስኪ መቼ ነው እሺ እንደ ባልሽ እንኳን ስመሽኝ የምታውቂው? ምን እንዴ? አንቺ እኮ እኔን እኮ የምታይኝ እንደ ወንድምሽ እኮ ነው ሄዱ። እሺ ማን አለው ብለህ ነው እኔን ጥለህ ለመሄድ የወሰንከው? እሺ ማን አለኝ? እኔስ ማን አለኝ? ሌላ የምታስገቢ ሌላ ፍቅረኛ አለሽ? እንደዛ ስለሆነ ነው ማታከብሪኝ ነው። አንተ ተወኝ፣ እኔ ያለብኝ ችግር ይበቃኛል። ተወኝ እንዴ ያሞል እንዴ አትቅረጽኝ። ለምን ምቀርጽኝ? ሰላም ፋሚሊ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ባላችሁበት ሰላም ሁኑልኝ። እና ዛሬ እንግዲህ እኔና ኤዱ ብቻ ግን መጀመሪያ ስለምታረጉልን ነገርና ስለምታስቡልን ኮሜንት ላይ ስለምጽፉልን ነገር ስለ በጎ ኮሜንታችሁ ምናምን በጣም እናመሰግናለን ፋሚሊዎቻችን። ብቻ እኔና ኤዱ የምታውቁን ካሜራ ላይ ነው። ከካሜራ ጀርባ ብዙ ነገር አለ የምናደርገው። የተወሰነ ፓርት ብቻ ነው ወደ ካሜራ አምጥተን ወደ እናንተ የምናወጣው እንጂ ብዙ ነገር እናሳልፋለን። እና ፋሚሊ በዚህ በምወስነው ውሳኔ በጣም እንዳትቆጥኝ፣ እንዳይከፋችሁ በጣም አስቤበት ነው ይህን ነገር የወሰንኩት እንደ ትልቅ ሰው። እና እስኪ ኤዱን እኔ የምታውቁኝ እዚህ እንግዲህ ከካሜራ ፊት ለፊት ነው፣ ስመጣም ከካሜራ ፊት ለፊት ነው። ግን ሁሉም ነገር ደግሞ ወደ እናንተ ማሳየት እፈልጋለሁ። እና ኤዱን ጠርተናት አብረን የምናየው ይሆናል ፋሚሊዎቼ። እስኪ እንጥራት ሄደን ኤዱ ነው በጣም ክፉል ምንድን ያስለመድከው? ገና ነው አልሳም ምን ማለት ነው? ሰላም ቤተሰብ፣ ምን እያደረክ ነበር? ቪዲዮ የቀረጽክ ነበር? ከፋሚሊ ጋር ትንሽ ነገር እያወራ ነበር። እኔ የሚመለከት ነገር ነው? በጣም የሚመለከተው አንቺን ነው። እሺ ናፍቀኛል ነው። እሺ ኤዱ፣ ወይ እንዴት እንደምናገርሽ አላውቅም። ችግር አለ? በጣም ችግር አለ። ማርያምን፣ ምን ቤተሰብ ምናምን አይደለም ኤዱ፣ እኔ ከቤት ልወጣ ነው። ከዚህ አዎ። ማለት የት ነው የምትሄደው? የት ልትሄድ? የምሄድበት እንግዲህ አላውቀውም፣ ብቻ ግን መሄድ እንዳለብኝ ብቻ ነው የማውቀው። አልገባኝም። ከቤት ልወጣ ነው ማለት አሁን ልወጣ ነው ወይስ ምንድን ነው? አዎ ከቤት ልወጣ ነው። ምንድን ነው ወሬ እንዲደጋገም የምትፈልጊው? ለምን ከቤት የምትወጣው? እስኪ ቆይልኝ። እሺ ታውቂዋለሽ፣ በደንብ ጠንቅቀሽ ታውቂዋለሽ። እኔ የሚሄድበት ምክንያት ታውቂዋለሽ። በእናትህ አሁን ሌላ ችግር አትፈጠርብኝ እኮ። ምንድን ነው ምክንያቱ አልኳ። ምክንያቱን ለምን አትናገርም? እኔ እዚህ ቤት እየተከበርኩኝ አይደለም፣ ገባሽ? እኔ እንደ ፍቅረኛ እያየሽኝ አይደለም። እሺ ምንድን ነው ደህና ነኝ። ካሜራ ይዘህ እንደዚህ ነገር የምታወራው ታዲያ ምንድን ነው? እንደ ፍቅረኛ አላየሽኝም ምናምን አይደለም። እኔ ስመጣ ከፋሚሊ ፊት ለፊት ነበረ። አሁን ደግሞ ሲሄድም ከፋሚሊ ጋር እንዲሆን ስለፈለግኩ ነው። እሺ በሌላ ነገር እንትናት እኮ አይደለም። እኔ አሁን ስለ ፋሚሊ አይደለም እያወሩ ያሉት። ምንድን የት ነው የምትሄደው? የት ነው ምን ማለት ነው? አልገባኝም። ከመሬት ተነስተህ ዝም ብለህ ልሄድ ነው ምናምን ይባላል እንዴ? ዕቃ ጨዋታ ነው እንደ ህይወት አይደል እንደያዝ ነው። አሁን ወሬውን አታስመስይብኝ እዚህ ጋር። የምታደርጊውን ነገር አንቺ ታውቂያለሽ። ጥፋትሽም በደንብ ጠንቅቀሽ ታውቂያለሽ። አሁን ቀልድ ከሆነ እንደዚህ አይነት ቀልድ ጊዜ የለኝም። ቀልድ አይደለም ይሄ። ምንድን ነው? ከምር ከሆነ ደግሞ አንተ ሕፃን ልጅ አይደለም ትልቅ ሰው ነህ አይደለም? እዚህ ጋር የሆነ ነገር ደበረኝ ምናምን ተብሎ ጥዬ እሄዳለሁ አይባልም። ብዙ ነገር ዋጋ ከፍለ ከዛ ድረስ እኔን ብላ አይደል እንደምጣው። አሁን እኔን ጥለህ የምትሄድ የት ነው? ከኔ የተሻለ አግኝተህ ነው? ማንም የለኝም አንቺ ብቻ ነሽ ያለሽ አስትረኛ ነበር እንዴ? በጣም አታስመስይብኝ በእናትሽ። እሺ አሁን ተረጋጋ። መጀመሪያ ወደ ራስህ ወደ ቀልብ ተመለስ። ችግር ካለ በመነጋገር ነው እንጂ የሚፈታው በመጮህ አይደለም። ገብቶሃል? ወይም ደግሞ እንደ ሕፃን ልጅ ሻንጣን እየተሸከምክ እየሄድክ አይደለም። ስትፈልግ ጥለኝ የምትሄድ ስትፈልግ ደግሞ የምትመጣ አይነት ሴት አይደለሁም እኔ። ሰምተኛል? በደንብ እየሰማሁሽ። ስለዚህ ስትፈልግ አንተ ስለፈልግ አይደለም ጥለኝ የምትሄደው። ምን ማለት ነው? ማን አለኝና ነው አንተ እኔን ጥለኝ የምትሄደው? አይደለም። እስኪ መቼ ነው እንደ ባል እንደ ፍቅረኛ
እንዳባወራ የምትይኝ መቼ ነው? አንቺ ምን አጉድዬብህ ነው? አንቺ ሁሌ ህፃን ልጅ ነሽ። አሁንም እኮ እየመለሽልኝ እኮ ነው። ኦኬ። እና ምን ይቅርታ ምናምን ብዬ እግር ስር እንወድቅ ነው የምትፈልገው? አይደለም። ይኸውልሽ ለምታወሪው ነገር አግባብ አድርጊው። እንደ ዘመኑ እኔ እንድታከብሪኝ ነው የምፈልግ። እኔ ወንድ ልጅ ነኝ አይደለ? ወንድ ልጅ የሚገባው ነገር አታውቂም አንቺ እኮ። እሺ ቶሚ፣ ምንድን ነው ያጎደልኩብህ? ለምንድን ነው እኔ እንደ ትልቅ ሰው ማታይኝ? ከዚህ በላይ እኔ ፍቅረኛሽ ነኝ እኮ። እሺ ምን አደረኩ ታዲያ? እንዴ ለምንድን ነው ፍቅረኛሽ ነኝ ብትለኝ ምን አደረኩ? እሺ እያንዳንዱ ነገር ዘርዝር መናገር አለብኝ ወይ? አጨቃጨቀኝ። ካሜራውን አጥፋና እናውራ። ፋሚሊዎቻችን ናቸው እነሱ። የኛ እያንዳንዱ ነገር ማወቅ መብት አላቸው። እሺ እኮ ይኸውልህ፣ አንዳንዴ ለፋሚሊ የምናሳየውን ነገር ማወቅ አለብን። እየተጨቃጨቅን አይደለም ቪዲዮ የምንቀርጸው። ጥሩ ነገር ብቻ ነው አይደለም የምናሳያቸው? ጥሩ ነገር ብቻ ማሳየት የለብንም። እሺ አሁን ምንድን ነው የምትፈልገው? እሺ አሞኛል፣ አትጩህ በእናትህ። እሺ ምንድን ነው የምትፈልገው? አወራርሽ አስተካኪ። እኔ እንድታከብርኝ እፈልጋለሁ። እሺ እንደማንም ክብር ለአንተ ምንድን ነው? ቆይ በስነ ስርዓት አዋሪኝ እንኳን። እሺ ሌላው ነገር ቢቀርብሽ በስነ ስርዓት አዋሪኝ። እሺ እሺ እሺ። አሁን ምንድን ነው የምትፈልገው? እኔ ከዚህ ቤት ልወጣ ነው በቃ። ለምን ልንገርሽ ኤሉ እኮ። እሺ ለምን ቶሚ? ምክንያት ሊኖር ይገባል። እዛው ይሁን በእናትሽ። ታውቂዋለሽ እኮ አንቺ ባቁ አልጠይቅህም። በደንብ ታውቂዋለሽ። ባቁ አልጠይቅህም። ታውቂዋለሽ። እሺ ምንድን ነው? ለምንድን ነው የማትናገረው እንዴ? ምክንያት ካለ ተናገር። ያለ ምክንያት ማለት ነው። እዚህ ጋር እኔን ጥሎ ለመሄድ ያዘጋጀው ያስተካከልከው ነገር ካለ ማለት ነው እኔን ጥፋተኛ ለማስደረግ እዚህ ጋር ካሜራ ይዘህ ምናምን ሌላ ነገር ማውራት አይጠበቅብህም። አጥፍቼ ከሆነ ይሄን አጥፍተሻል ብለህ መናገር ትችላለህ። ምክንያቱም አንድም ያደረኩት ነገር ስለሌለ እንደ ባልም እንደ ፍቅረኛም በጣም ነው የማከብርህ፣ በጣም ነው የተንከባከብኩ ያለሁት። ከምችለው በላይ እያደረኩልህ ነው። ከዚህ በላይ ደግሞ ማድረግ አልችልም። ሰምተኛላ እንዴ? እኔ እኮ ያለብኝ ችግር በጣም ብዙ እያለ እኮ ነው። አንተ እንዳይከፋ፣ አንተ እንዳይደብር ብዬ ብዙ ነገር እያደረኩ ያለሁት። ተኝቼ እንኳን እያልኩኝ እኮ የልጅ ደብሯል ብዬ እኮ መጥቼ የማወራ ሰው እኮ ነኝ። ከዚህ በላይ ምን እንዳደረግ ነው የምትፈልገው እንዴ? ቶሚ የምትሄድበት ሌላ ያዘጋጀው ነገር ካለ ማለት ነው። ትልቅ ሰዎች ነን እኛ። በንግግር ነው እንጂ የምንፈታው ሌላ ነገር አይደለም ማውራት የሚጠበቅብህ። ሲጀምር አንድም ምክንያት የለህም። ልንገርህ፣ አንድ ሰው እየተቆጣሽኝ እኮ ነው። እየተቆጣሽኝ ነው። አዳምጪኝ። ነኝ ቶሚ፣ እየተቆጣሁ አይደለም፣ እየተቆጣሁ ነው። ምንም አድርጋ ኤደን፣ እንዴት ነው የምታወሪኝ? እንዴት ነው የምታወሪኝ? በእናትሽ ይኸውልሽ፣ ስታወሪኝም እያንዳንዱ ነገር ስታይኝም ስነ ስርዓት አድርጊሽ። እኔ ወንድ ልጅ ነኝ። ብዙ ነገር ነው የሚጠብቅ። እሺ ወንድ ልጅ ነኝ የምትለው ምን አድርጌ ነው? አክብሪኝ፣ ቢያንስ አክብሪኝ። እሺ ምንድን ነው? እሺ ምን እንዳደርግልህ ነው የምትፈልገው እንዴ? ታወራርሽ እኮ ይታወቃል። አሁን እኮ እንደዚህ እኮ አይተው ቤተሰብ መፍረድ ይችላል እኮ። ሄዱ ምን እየሆንሽ ነው አንቺ? ትልቅ ሰው እኮ ነሽ አንቺ። ህፃን ልጅ ነሽ። ጥዬሽ እሄዳለሁ እኮ ነው እያልከኝ ያለው። እና እሺ መረረኝ ሁሉም ነገር። መንገድ ምናምን ልበልህ? ጥዬሽ እሄዳለሁ ነው እያልከኝ ያለው። እሺ እኔ ተጨናነኩኝ፣ ሁሉም ነገር ሰለቸኝ። እሺ ምን ላድርግ እኔ በጣም በዚህ ልክ አስጠልቻለሁ ነው። ሄዱ በጣም በዚህ ልክ እኔን ጥሎ ለመሄድ ምክንያት እንኳን እኔ እንደምወድሽ ታውቂያለሽ። እሺ ምንድን ነው ምክንያት? ለምንድን ነው የምትወደኝ ከሆነ ለምንድን ነው ጥለኝ የምትሄደው? አከበድሽው ነገሩ። እኔ በቃ እኔ ላለመናገር ወስኛለሁ። እሺ ችግር የለውም እዛው ይሁን። ምንም ምክንያት የለህም። ይኸውልሽ ምንም ምክንያት የለህም። ፍቅራችን እንደዚህ አይቀጥልም። እኔ እዚህ ከሆንኩኝ ሰልችቼ እኮ ነው ሄድ ሁሌ አመመኝ እያልኩ ተኛለሁ ምናምን። ሰለችው ውሃ አስጠላው አይደለ? ሂድ በቃ ሂድ። አንቺ ሌላ የምታስገቢ ሌላ ፍቅረኛ አለሽ? እንደዛ ስለሆነ ነው የማታከብሪኝ። እንደዛ ስለሆነ ነው የማታከብሪኝ። እንደ ትልቅ ሰው እንደ ባል እንደማታይኝ እንደዛ ስለሆነ ነው። እሺ ሰው እኔ አላወቅኩም ነበር እስካሁን። በጣም እኔ ጠብቄሻለሁ፣ በጣም ተንከባክቤሻለሁ። ለምንድን ነው የማትናገረው? እሺ ጥፋተኛ ከሆንኩኝ ጥፋቴን ንገረኝና ሁሉም ነገር እናስተካክል። ሁሉም ነገር በቤተሰብ ፊት ቆሜ እንድነግርሽ የምትፈልጊው? እኔ እኮ ገበናሽን አልናገርም ብዬ እኮ ነው ሄድን። ግን ንገረኝ ካልሽ በፋሚሊ ፊት እነግርሻለሁ። እኔ የአንቺ ገበና ላለማውጣት ፈልጌ ነው። እሺ ሄዱ አይደለም ምን እንጥለምር ሲጀመር እኔ ነኝ ጥፋተኛ። እዚህ ጋር መጀመሪያ ስመጣ እኔ ነኝ ጥፋተኛ። መምጣት አልነበረብኝም። እኔ ማለት እኔ ጋር መምጣት ነው ያልነበረብኝ። እኔ ጋር መምጣት ነው እንደዚህ ያስቆጨ ምናምን ያለው ነው። ቆስ በስነ ስርዓት አውራኝ እስኪ። እንደዛ ነው የሚሰማኝ እኔ ጋር መምጣት። አዎ እኔ እኮ እዚህ እኮ እኔ አስቤ የመጣሁት ብዙ ነገር ነበር። እሺ እዚህ ጋር በቃ እሺ በቃ መሄድ ነው የምፈልገው። መሄድ ነው የምፈልገው። ይሄ ነገር በጣም አስቤበት ላልመለስ ነው የምሄደው። ሄዱ ስለዚህ ምንም ምክንያት የለህም። ከቤት መውጣት ነው የምትፈልገው? ከእኔ ጋር መለየት ነው የምትፈልገው? ምክንያት እኮ ነገር ወንዶች በቃ እንደዚህ ናችሁ። ሁላችሁም ተመሳሳይ ናችሁ ማለት ነው። ስትፈልግ ትመጣለህ፣ ስትፈልግ ትሄዳለህ። ሄዱ አታስመስይ፣ አታስመስይብኝ። እዚህ ጋር አታስመስይ፣ ፋሚሊ ጋር አታስመስይ። እኔ እዚህ ቤት ከምመጣ ይኸውልሽ ያልከኝ እኮ ነው። ምንድን ነው አታስመስይ ማለት? አትንከኝ፣ ወደዛ ለምን ነካኝ?
ለምንድን ነው እኔ ላይ ጓመትዩ? ለምንድን ነው እኔ ላይ የምትመለሺው? እኔም ወድሻለሁ። እኔ እንደምወድሽ ታውቂያለሽ በደንብ ጠንቀቀሽ። እሺ ተሰቃየሁ እኔ ምን አድርጌ ነው ያሰቃየሁ? ለምን ማትናገረው? ይኸውልሽ እዚህ ቤት የመጣሁበት ቀን ይኸውልሽ ጎዳና ወጥቼ በሆን ነበር የሚሻለኝ። እሺ እኔ አሁን ወጥቼ መሄድበት እራሱ አላውቀውም። ብቻ ጎዳና በሆን እመርጣለሁ። እሺ አንቺ ጋር ከመሆን እዚህ ለምንድን ነው የምታለቅሽው? አውቀሽ ነው እኔን ለማስጠቆር ነው እንደዚህ የምታለቅሽው? የምታደርጊኝ ነገር አትነግራቸው ወይ? አልበዛም እንደ ሄዱ እንዴ? እስኪ መቼ ነው እሺ እንደ ባልሽ እንኳን ስመሽኝ የምታውቂው? ምን እንዴ አንቺ እኮ እኔን እኮ የምታይኝ እንደ ወንድምሽ እኮ ነው ሄዱ። ወንድም እኮ ምን እንደ ወንድምሽ እንደ እህትሽ እኮ ነው የምታይኝ። እሱ ነገር ይገባሻል? ስለዚህ ስላልተሳምክ ነው ወጣ የምትሄደው፣ ጥለኝ የምትሄደው ስላልተሳምክ ነው። እኔን ጥሎ ለመሄድ ያስወሰነ ማለት ደግሞ ፍቅሬ እዚህ ድረስ ብቻ ነበር ማለት ነው አይደለም? ሄዱ እኔ ላይ እንደዛ ስታደርጊ እኮ እንድጠረጥር ያደርገኛል። ወይ ሌላ ሰው አለ የለመድሽው፣ ሌላ ሰው የምትወጂው አለ እንዴ? የምታወራውን ነገር እያሰብክ አውራ። በደንብ ነው ስነ ስርዓት ያለኝ። እስከ ዛሬም በስነ ስርዓት ቆሜያለሁ እኮ አንቺ ጋር። ምንድን የምትለኝ? አሳምሽኝ ምን እሄዳለሁ እያልክ እኮ ነው። አዎ እስኪ በስመ አብ እንዴ ዝም ነው የምትይው? መልስ የለሽም? ምን ልበለሽ እኮ ትክክል ነኝ ማለት እኮ ያወራሁት። እንደዛ ለምንድን ነው ዝም የምትይው? እሺ አውሪኝ። ለምንድን ነው የምታስቢው? እሺ ተወኝ በቃ። ምንድን ነው የምትይው? በቃ እኮ እሺ በቃ መልካም መንገድ። እኔ ጥሎ መሄድ ከሆነ የምትፈልገው ሂድ። እሺ እኔ እኮ እሄዳለሁ። እሄዳለሁ። ላልመለስ አስቤበታለሁ። ይሄ ነገር እኔ አልመለስም። እኔ እኮ አንቺን ቻው ሳልልሽ እንዳልሄድ ብቻ ነው የደበረኝ። እሺ ቻው ለማለት ነው የጠበቅኩት። እንዴት አያደርግልሽም? ሄዱ ብቻዬን እዚህ ጋር እንደዚህ እያመመኝ ይሄን ጥላይ ለመሄድ ከወሰንክ እኔ አንተ ቻው ምን ያደርግልኛል? እሺ እኔ የምልሽ ትክክል ነው አይደለም? የአንቺ ስሜት ብቻ ነው የምትረጂው። እኔን እንዴት እስኪ ተረጅኝ እንኳን ሄዱ። እሺ ማን አላት ብለህ ነው እኔን ጥለህ ለመሄድ የወሰንከው? እሺ ማን አለኝ? እኔስ ማን አለኝ? የምሄድበት ብዬ እዚህ ጋር እንደ ወንድምም እንደ ጓደኛም እንደ ቤተሰብ ሁሉ ነገር ስላደረኩ እኔ የምሄድበት የለኝም። እኔ የምሄድበት እንደሌለኝ ታውቂያለሽ። እኔ ብቻ ስለጨነቀኝ ስላናደርሽኝ ነው የምሄደው። ሄዱ አታልቅሽብኝ እዚህ በእናትሽ። እሺ በቃ እንደዚህ ስላለቅሽ እኔ ሚራራ ልብ የለኝም። እንደዚህ ስላለቅሽ ብቻ እኔ አልመለስም። እሺ እንድታገኝ እኔ ይወጣሉ እሄዳለሁ። ብቻ ግን ጥፋትሽን እንኳን አታምኝም። እኔን ጥፋተኛ አድርግሽ ነው እየሸኘሽኝ ያለሽ እንዴ? አንቺ እንዴት? እኔ እኮ ባልሽ እኮ ነኝ። እኔ እኮ ብዙ ነገር እፈልጋለሁ። ኤደን ይቅርታ። እሺ ምን ያደርጋል? ይቅርታ ባጠፋሽው ጥፋት ይልቅ ይቅርታ ምንድን ነው የሚያደርገው? ይቅርታ ኤደን በቃ ወዳለሁ። አለምኝኝም ዝም ነው የምትይው? በቃ ካሜራውን አጥፎ ሌላ ምን አንተ እንደዚህ እየሆንኩኝ ቪዲዮ የምትቀርጸው? ዝምታ ነው መልስሽ? ሂድ በቃ እሺ ሂድ በቃ አልፈልግም። እሺ ልሄድ ስል ዝምታ ነው መልስሽ? አንቺ ሄዱ እኮ እየሄድኩ እኮ ነው እያልኩሽ እኮ ነው። አትለምኝኝም ቢያንስ? አንተ ተወኝ፣ ውሻ ተወኝ በቃ። ማን ነው? ለምንድን ነው የምትሳደቢ? አዋሪኝ ሄዱ። ምንድን ነው የምተውሽ? እሺ ለምን ተውሻለሁ? ለምንድን ነው እኔ እንዴ ሄዱ ለምን እያየሽኝ አታወሪም? አንተ ተወኝ፣ እኔ ያለብኝ ችግር ይበቃኛል። ተወኝ እንዴ ያሟል እንዴ አንተ አትቅረጽኝ። ለምን ነው የምትቀርጽኝ? አንተ ከምን አጥፋለህ? አስጠፋልኝ። በቃ አትቅረጹኝ። ጀብዴ ሰራ መሰለኝ ሄዱ። ፍራንክ ነው በቃ በእናትህ ተወኝ። ፍራንክ ነው። አንዴ በፍራንክ ነው ዞር በል። አንተ አትቅረጹኝ። እንዴ አማቸዋለሁ። ኧረ እኔ ፍቅር ፍራንክ ነው። ምን ሆነሽ ነው? አገኘሁሽ አሁን ቶሚ እግዚአብሔርን ትጣለኝ። እሪ የጥፌ ነው እንዳለ ጎረቤት መጣራው። የኔ ፍቅር ፍራንክ ነው። በቃ አልፈልግም። ኧረ እኔ ፍቅር ፍራንክ ነው። ነይ ፍራንክ ነው። ኧረ ፍቅር በእናትህ ኧረ እኔ ፍቅር ሄዱ